ዛሬ ጣሊያን ሀገር ሙሉ ጣሊያን ሀገር ከ500 ዓመት በላይ የሆናቸው ቤቶች ለጎብኚዎች ይከፈታሉ። ሙሉ ጣሊያን ሀገር አሁን የፊታችን ያለው ህንጻ ፓላሶ ሳንታ ክሮቼ ይባላል። ምን ማለት ነው? በአማርኛ ቅዱስ መስቀል ህንጻ እንደማለት ነው። ይሄ ቤት 1600 ዓመት እድሜ ያለው ቤት ነው እና በጣም ነው የሚገርመው። ትላንት የተሰራ ነው የሚመስለው 1600 ዓመት የግለሰብ ቤት እና እንደምታዩት ወደ ውስጥ እየገባሁ ነው አሁን። የህንጻው ባለቤቶች ፓሶሎኒ ሲባል የዛሬ 1600 ዓመት በፊት የነበረ ነው። አሁን ወደ 17ኛው ትውልዳቸው ላይ ደርሷል። 4 ቤተሰቦች ነው ያሉት የዚህ ህንጻ ባለቤቶች። በቃ በአብዛኛው የሩሲያ ካልቸራል ኢንስቲትዩት አለ፣ ኮርኔሊያ ዩኒቨርሲቲዎች አሉ እዚህ ላይ እና 1600 ዓመት በጣም ነው የሚደንቀው። ይሄ የግለሰብ ቤት ነው እንግዲህ የግለሰብ ቤት ነው። ይሄን እንደምታዩት አንዳንድ ጎብኚዎች አሁን አሉ እየመጡ ነው። በዚህ ጋር ደግሞ ዋናው በር በዚህ ጋር ነው ያለው። ይህ የምታዩት ከጀርባ ያለው ደግሞ ሰርቪሱ እንግዲህ የህንጻ ሰርቪስን በለው የህንጻ ሰርቪሱ ነው። ይሄ 1600 ዓመት የግለሰቦች ቤት የሚደንቅ ነው። 1600 ዓመት እንግዲህ በግለሰብ ደረጃ እንዲህ ካለ በመንግስት ደረጃ ደግሞ የሚጎበኘው በጣም በቃ የሚገርም ነው። 3000 4000 ዓመት የሆናቸው ህንጻዎች ጣሊያን ሀገር ውስጥ ማየት ኖርማል ነው። እናመሰግናለን ባይ